ልጆ በሱቅ ውስጥ መሬት ላይ ተኝቶ ይጮሃል? በቤት ውስጥስ በደቂቃ ውስጥ ከመረጋጋት ወደ ቁጣ ይቀየራል? ይህ የተለመደ የልጅ እድገት ሂደት ነው። እርስዎ አላጠፉም፣ ግን አንዳንድ ስልቶች አሉ ከሌሎቹ በተሻለ የሚሰሩ። እንኳን በደህና መጣችሁ። ይህ የወላጅ ስልት ነው። ዛሬ ስለ ህፃናት ቁጣ ለምን እንደሚከሰት፣ ወላጆች የሚሰሩትን ስህተት፣ በመረጃ የተደገፈ ስልት ምን እንደሆነ የምናይ ይሆናል። ስለዚህ እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ቁጣ ለምንድን ነው የሚከሰተው? የአእምሮ ሳይንስን እኔ ከ2 ዓመት እስከ 4 ዓመት ውስጥ ያለ የህፃን አእምሮ የፕሪፍሮንታል ኮርቴክስ ወይንም ስሜትን የሚቆጣጠረው ክፍል ገና ሙሉ ለሙሉ አልዳበረም። ይህ ማለት ልጆ ሲበሳጭ፣ ሲደክመው፣ ሲናደድ ስሜቱን የመቆጣጠር ባዮሎጂካል ችሎታ የለውም ማለት ነው። ስለዚህ ቁጣ ማለት መጥፎ ባህሪ ወይንም ማታለል ማለት አይደለም። ብዙውን ጊዜ አለመቆጣጠር ወይንም ብቻውን መቆጣጠር ያልቻሉት የአእምሮ ክፍል ሁኔታ ነው። 3 ዋና ዋና ቁጣን የሚቀሰቅሱ እኔ። አንደኛ መራብ ወይንም ድካም። በእንግሊዘኛው ሃልት የሚባል ኮንሰፕት አለ። ሃንግሪ መራብ፣ አንግሪ መናደድ፣ ሎንሊ ብቸኝነት፣ ታየርድ ድካም የሚል ትርጉም ይሰጣል። ልጆ ከነዚህ ውስጥ አንዱ ሲኖረው ቁጣ ይቀለዋል ማለት ነው። ሁለተኛ የመግባባት ችግር። ልጆ የሚፈልገውን ነገር መናገር ሳይችል ሲቀር ብስጭት ወደ ቁጣ ይቀየራል። ይህ በተለይ ገና ንግግርን ላላዳበሩ ታዳጊዎች የተለመደ ነው። ሶስተኛ ራስን የመቻል ወይንም የነፃነት ትግል። ልጆች ራሳቸውን መቆጣጠር ወይንም መያዝ መጀመር ይፈልጋሉ። አይ ማለት ማንነታቸውን የሚገልጹበት መንገድ ነው፣ ተቃውሞ ብቻ አይደለም። ወላጆች የሚሰሯቸው ስህተቶች። ስህተት 1 ከልጅ ጋር መጨቃጨቅ። ልጆ ራሱን መቆጣጠር ሳይችል ሲቀር ምክንያታዊነት መሆን አይሰራም። ለምን ታለቅሳለህ? ለምን እንዲህ ትሆናለህ? ማለት ሁኔታውን አያሻሽለውም። ምክንያቱም አእምሮ ውስጥ ምክንያታዊነት ወይንም ሎጂክ የሚባለው ክፍል እየሰራ አይደለም። ስህተት 2 ቶሎ መስጠት። ልጆ በጮኸ ቁጥር የፈለገውን ወዲያው መስጠት ቁጣ የሚፈልገውን ነገር ለማግኘት ጥሩ መንገድ እንደሆነ ያስባል። ይህ ማለት ግን ልጆን መቆጣት አለቦት ማለት አይደለም። ትንሽ ለየት ያለ ነገር ያስፈልጋል። ከታች እናየዋለን። ስህተት 3 መሳደብ ወይንም ስም መስጠት። መጥፎ ልጅ፣ ባለጌ ወይንም ለምን እንደዚህ አደረክ የሚሉ ቃላት ልጆ እንዲያፍር ወይንም የራሱን የመቆጣጠር ችሎታው ላይ አሉታዊ የሆነ ተጽዕኖ አለው። ስህተት 4 ያለ እርዳታ ብቻውን መተው። ብቻውን በአንድ ክፍል ውስጥ መተው ብዙ ጊዜ ራስን አለመቆጣጠርን ያባብሳል። ምክንያቱም ልጆ ስሜቱን መቆጣጠር ገና ስላልጀመረ በራሱ ማድረግ ስለማይችልም ማለት ነው። በእርግጥ የሚሰራው ምንድን ነው? እስቲ ተግባራዊ መረጃ ተኮር መፍትሄዎችን እኔ። አንደኛ በጋራ መቆጣጠር ወይንም የመረጋጋት ድጋፍ ማድረግ። ልጆ ራሱን መቆጣጠር ሲያቅተው የመጀመሪያው መንገድ የእርሶ የተረጋጋ ሁኔታ ነው። ድምጾን ይቀንሱ፣ ሰውነቶን ወይንም አካሉን ረጋ ያድርጉ። ከልጆ ጋራ በአይኑ ትክክል ይቀመጡ። የአእምሮ ሳይንስ እንደሚያሳየው ልጆች የራሳቸውን ስሜት ወይንም ሁኔታ ከእናት ወይም አባት የስሜት ሁኔታ ጋራ እንደ መስታወት ያዩታል ይላል። እርሶ ከተረጋጉ ልጆም በፍጥነት ይረጋጋል። ሁለተኛ ስሜቱን ስም ይስጡት። በጣም ተናደድክ፣ ምክንያቱም መጫወቻውን መውሰድ አልቻልክም የሚል ቀላል ንግግር ልጆ ስሜቱን እንደተረዳንለት ወይንም እንደታየለት ይሰማዋል። ይህ ደግሞ ወደፊት ልጆ ስሜቱን በቃላት መግለጽ ችሎታ እንዲያዳብር ይረዳዋል። ሶስተኛ መጠበቅ እና መነጋገር።
በቁጣ ጊዜ ምንም አይነት ምክንያታዊነት ወይንም ድርድር አይሰራም። የልጅዎን ንዴት እስኪቀንስ ድረስ ይጠብቁ። ብዙ ጊዜ ከ2 እስከ 5 ደቂቃ ይወስዳል። ከዚያ ማቀፍ፣ ማረጋጋት ይጀምሩ። አራተኛ፣ ተደጋጋሚ ገደቦች። ገደብ ካስቀመጡ፣ ለምሳሌ ኩኪስ አሁን አይበላም ካሉ ቀጣይነት ይኖረው። ልጅዎ ቢቆጣም ባይቆጣም ገደቡ አይቀየርም። በዚህ ጊዜ ልጅዎ ቁጣ ውጤት እንደሌለው ይማራል። ግን ይሄን ያለ ነቀፋ በተረጋጋ ሁኔታ ያድርጉት። አምስተኛ፣ ውስን ምርጫዎችን ማቅረብ። ይህን ወይስ ያንን ትፈልጋለህ የሚል ውስን አቀራረብ ልጅዎን የተወሰነ ቁጥጥር እንዲሰማው ያደርጋል። ይህ ደግሞ የራስ አገዛዝ ትግሉን ይቀንስለታል። ቁጣን አስቀድሞ መከላከል። ቁጣ ከመጣ በኋላ ምላሽ መስጠት ብቻ ሳይሆን ቀድሞ መከላከል እንዳይኖር ማድረግ ደግሞ ትልቅ ሚና አለው። የዕለት ተዕለት ተግባራትን ወጥነት ያለው፣ ሲደክመው ወይንም ሲርበው ቁጣ ስለሚቀለው የተወሰነ የሚታወቅ የምግብ ስርዓት ወይንም የእንቅልፍ ጊዜ የቁጣውን መጠን ይቀንሰዋል። በተጨማሪ የሽግግር ማስጠንቀቂያ ይስጡ። ማለትም በ5 ደቂቃ ውስጥ መጫወት እንተዋለን ብለው አስቀድመው ያስጠንቅቁ። ድንገት የሚቀየር ነገርን ያስወግዱ። ይህ ደግሞ ትልቅ መነሻ ነው። ልጆች ኃይልን እንዲያስወጡ ጊዜ ይሰጣቸዋል። የታመቀ ወይንም የተደበቀ ስሜት ካላቸው ራሳቸውን ላለመቆጣጠር ይቀላቸዋል። ስለዚህ ቀድሞ የሚሆነውን ነገር ስለ ቀጣዩ ስንነግራቸው ልጆች ትንሽ ይረጋጋሉ። ብዙ ሰዓት ከመቀመጥ ወይንም ዝም ከማለት ውጪ ወጥተው እንዲጫወቱ ወይንም በየቀኑ የአካል እንቅስቃሴ እንዲያደርጉ ማድረግ ልጆች እንዲረጋጉ ይረዳቸዋል። አሁን ደግሞ መቼ የባለሙያ እርዳታ መጠየቅ እንዳለብን እኔ አብዛኞቹ የህፃናት ቁጣ የተለመደ የድንገት ደረጃ ናቸው። ግን ከሚከተሉት ውስጥ አንዱን ካዩ ባለሙያ ማናገር ይመከራል። ቁጣቸው ከ25 ደቂቃ በላይ የሚቆይ ከሆነ፣ ራስን ወይንም ሌላ ሰውን የሚጎዳ ባህሪ ካሳዩ፣ ከ4 ዓመት በላይ ሆነው ደግሞ ድግግሞሹ ከጨመረ ባለሙያ ማናገርን ይምረጡ። በአጠቃላይ የህፃናት ቁጣ የልጆች የተለመደ የእድገት ክፍል ነው። ዋናው ነገር ልጆችን መቆጣጠር ሳይሆን ማገዝ ነው። በጋራ መቆጣጠር፣ ረጋ ያለ አቀራረብ፣ የተለመደ ገደብና ግንኙነት ወይንም ንግግር ነው። ለዛሬ የያዝንላችሁ ቪዲዮ ይህንን ይመስላል። ጠቃሚ ሆነው ካገኙት ላይክ ያድርጉት። እስከ መጨረሻው ደግሞ አብራችሁን ስለነበራችሁ እናመሰግናለን። በቀጣይ እንድናቀርብላችሁ የምትፈልጉትን ኮመንት ላይ ያሳውቁን። ቀጣይ እስከምንገናኝ ቸር ይቆዩን።